አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት የልብ ፊደል የተሰኘውን ትንሿ ድራማ ነው። ልትከታተሉኝ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሳጥን ላይ አስቀምጡ ማለት ነው። ዛሬ እንግዲህ እና ትንሿ የኢዛና እናት ከሞተች በኋላ ትንሿ ወደ ትምህርት ቤት ሄዳ አታውቅም። ጥቁር ልብሷን አውልቃ ዛሬ ወደ ትምህርት ቤት ለመሄድ ወስናለች። ትንሽ እንኳ ልቆይ ብትልም ኢዙና እኑ ግን መሄድ አለብሽ ብለው ተመሳሳይ ሀሳብ ይሰጧታል። እሷም ከትምህርቷ ብዙ ስለቀረች እንዳትስተጓጎልና ቀጣይ ዓመት ደግሞ እንዳትወርቅ ስለፈራች እሺ ብላ በሀሳባቸው ተስማምታ ኢዙ ሊሸኛት እየወጣ እያለ ሀረግ በጣም ተናዳና ተበሳጭታ በር ላይ ያገኟታል። ምን እንደሆነች ቢጠይቋትም እሷም እኔ ላይ እንዴት ይላጠብኛል? እኔ ላይ እንዴት ይቀየርብኛል? በቀየርም ካለበትም ጥፋቴን እኔ ለምን አይነግረኝም? አለ ጥፋቴ አለምን አጠፋሁ እያልኩኝ ብቻዬን መብሰልሰል ሰልችቶኛ በማለት ለኢዛና ትነግረዋለች። እሱም ምን እንደሆነ እሱ ደውሎ እንደሚያጣራላት ቃል ይገባላትና ሲመለስ እንደሚያሳውቃት ነግሯት አሁን ትንሿን ሸኝቶ ሊመጣ እንደሆነ ይነግሯት ከቤት ይወጣል። በጣም ሀረግ ተናዳ እንዴት እኔ አባወራ እኔ ሰው ላድርግህ ወይስ ስሜቴ መጀመሪያ ስለነገርኩት ነው እንደዚህ የሚሆንብኝ በማለት በጣም ትናደዳለች። ኩቻ ዛሬ በጣም ደንግጦና ዛሬ በጣም ፈርቶ ማድረግ ስላልቻለ ጓደኞችን ተንግዶ ወዳ በምንም አልከዳቸውም ብሎ ከጆሲ ጋር ያለውን ግንኙነት ቆራርጦ የጣለ ሲሆን ዛሬ ግን እናቱ አልጋ ላይ ትገኛለች። ለዚያም ብር ያስፈልገዋል። ወዴት መሄድ እንዳለበት ግራ ስለገባው ጆሲ ጋር ሄዶ ባክህ እናቴ ታማለች፣ ጆሲ ምንም ይሁን ስራ ያልከኝን ስራ ሁሉ እሰራለሁ፣ እባክህ ብር ያስፈልገኛል ሲለው እሱም ማሾፍ ፈልጎ እኔም እኮ ብር ያስፈልገኛል፣ ብር የማያስፈልገው ሰው አለ እንዴ ሲለው ባክህ ጆሲ በእናትህ ይዣለሁ፣ ለነገሩ አንተ ምን አለህና በምን ትለመናለህ በማለት ነገር ግን አንድ ነገር ይሄን ካደረገልህ በተደጋጋሚ ስለከዳኸኝና ለጓደኞች እያልክ ስላስተጓጎልክብኝ አንድ ነገር እፈልጋለሁ ይለዋል። እሱም የፈለግከውን ነው ማደርግልህ፣ አንተ ብቻ ተናገር በማለት መልስ ይሰጣል። እሱም እንዲህ በማለት ይመልሳል። አንድ ከባድ ወንጀል ስትሰራ እኔ ቁጭ ብዬ ቪዲዮ ቀርጽሃለሁ፣ ያንን ካደረግክ በኋላ እኔ ብሩን እሰጥሃለሁ። ምክንያቱም ድጋሜ ለክደት ብታሰብ ያን ቪዲዮ ለፖሊስ ሰጥቼ ዘብጥያ ነው ማወርድህ በማለት ያስፈራረዋል። ይሄ ነገር የማይሆን ቢሆንም ቢነግረውም ነገር ግን ብሩን ለማግኘት ይሄን ተግባር መተግበር እንዳለበት ሀቁን እውነቱን ይነግረዋል። ቡቻም አስቦበት ከሰዓት እንደሚገናኙና እንደሚነጋገሩ ብሩንም እንዲሰጠው ያስጠነቅቀውና ይለያያሉ። ዛሬ መቅዲና ልዑሌ ተገናኝተው መንገድ ላይ ዳቦ ገዝቶ ወደ ቤት ሲመለስ እያወሩ እያለ ድንገት እዩ ትመጣለች። ያው ማስመሰላቸውን ቀጥለው ማሬ ፍቅሬ እያሉ እዩን በጣም ንድድ ድብን ቀጥል ያደርጓታል። ይህንንም ጭራዋን ይዛ እየሮጠች ስኬድ ወደ ክላስ ጆሲን ታገኘዋለች። አሁን በአሁን ዙር ምንም ቢሆን አድርጋለሁ፣ እንዴት እንዳቃጠሉኝ አንተ አልገባህም በማለት አንቺ ሴትዮ ወጅ ተዝተፊቴ አንዲ መላክ አንዲ እርኩስ እየሆንሽ እኮ ምን ማድረግ እንዳለብኝ ግራ ገባኝ፣ አንቺም ማመን በጣም ነው የሚከብደኝ ቢላትም ነገር ግን እኔ አሁን ምንም ነገር አደርጋለሁ ማለት ጥሏት ይሄዳል። እሷ እየለመነችው ትምህርት ቤት እንደደረሱ ዛሬ ትምህርት ቤቱ ጸጥ ረጭ አለ ነበረ። ትንሿና መቅዲ እንዴ ዛሬ ሰው የለም እንዴ ሲሉ ከትምህርት ቤቱ በር ላይ አንድ ዘበኛ ቆመ ብሎ ዛሬ የመምህራኖች ስብሰባ ስለሆነ ክላስ የለም በማለት ይነግራቸዋል። ቆመው እያወጉ እያለ ለምን ዛሬ ታዲያ ፈታ እንልም ብላ ሀሳብ ስታመጣ ልዑሌ ድንገት ይመጣል። እዩ ተከትላ ትመጣለች። ማስመሰላቸውን ቀጠሉ። ማሬ ፍቅሬ ውዴ ማሬ ወለላይ እያሉ የኔ ሸበላ የኔ ማር ወለላ እያለ እያቆለማመጣት እዩ ይህም መቋቋም ያቃጣት። ከዛ ቦታ እየተድበለበለች በፍጥነት ትወጣለች። ጆሲን ድጋሚ ታገኘውና እኔ ያለሁበትን ሁኔታ ምን ብዬ ማስረዳት እንዳለብኝ አላቅም፣ ነገር ግን ቀጥለን ያደረጉኝ አሁን በአሁኑ ዙር እኮ እነ አሌክስ ወይም እነ ጌዲዮን ብቻችንን ነው የምንሰራው፣ አብረውን አይሰሩም ሲላት እሷም ችግር እንደሌለውና በአሁኑ በኩል ምንም ክደት እንደሌለውና
ቶሎ ስራውንም እንደምትፈጽም ቃል ትገባለታለች። እሱም ምንም ነገር የሚያስፈልግ አንድ ስራ አስቤያለሁ፣ ከተሳካ ምንም አያስፈልግም፣ ነገር ግን ካልተሳካ እነግርሻለሁ ቢላትም ለበኋላ መቆየት የማትፈልግና አሁኑኑ ንገረኝ ብትለው፣ ነገር ግን ጆሲ በኋላ እነግርሻለሁ በማለት ይለያያሉ። ትንሽ ራመድ ካለ ትንሿና መቅዲን አግኝቷት ትንሿ ይቅርታ የኔ ቆንጆ ብሎ ቢያቆላመጣትም ነገር ግን መቅዲ ከፊት ቀደም እያለች ልኩን ትነግረዋለች። እሷም ምንም ማለትም እንደሌለባትና ማየት ራሱ በጣም እንዳስጠላት ተዝ ቦታ መሄድ እንዳለባት ትነግራታለች። ትንሿ ግን ትንሽ ለምን አናዝግበት መቅዲ ግን ለትንሿ ትንሽ ለምን አናዝግበትም በማለት ትመልሳለች። እሷ ግን ሙዷም እንዳልሆነና በጣም እንዳስጠላጁ ሲተናግራ ከዛ ይሄዳሉ። ትንሽ እንደተራመዱ ለኩቻ ደውልለት ያለችው ትንሿ ቆይቶ ይደውልና እንዲገናኙ ያደርጋቸዋል። እሱም ከተገናኙ በኋላም እንዲህ በማለት ምን ሆነ ነው ችግር ምንድን ነው? ለምንድን ነው ልጅቷ ላይ እየተቀያየር ካለ ጥፋቷ የምትቀጣ ሲልም እኔ ሀረግን በጣም ነው የምወዳት፣ በጣም ነው የማፈቅራት። ነገር ግን አሁን ከእሷ ጋር መሆን አልችልም። እሷ ጋር ሲሆን ከእሷ ጋር ማድረግ የሌለብኝም ነገሮች አረጋለሁ ማለትም ሲለውም ባጭሩ እንደተረዳ ነውና እንደገባን ከሆነ ከእሷ ጋር ፍቅረኛ ሆኖ ሌባ መባል አይፈልግም። ነገር ግን ቤተሰቦቹን እናትና እህቱን ለማሳደግ ደግሞ ለማስተዳደር ደግሞ ጆሲ ወይም ከጆሲም ሆነ ከማንም ሆነ መስረቅና ወይም መደብደብና የተባለውን ስራ መስራት አለበት። ይሄን ለመስራት ደግሞ ከእሷ ጋር ሲሆን ያግደኛል በማለት እሱ አሁንም ተነጋግረውና ቁጭ ብለው ነገሮችን ቢነጋገሩ እንደሚፈቱ ቢነግረውም ነገር ግን ጆሲ ግን ይዙ ግን አሁን በድጋሚ ቁጭ ብላችሁ አውሩ ቢል ነገር ግን እናንተ ከቅርቧ ስላላችሁ እንድታበረታቷ ትፈልጋለሁ። ከኔ ጋር ግን ከእንግዲህ ወዲያ አብረን መቀጠል አልፈልግም። እሷ በጣም መልካም ሰው ናት፣ ለእኔም የምትገባ ሰው አይደለችም ብሎ ጥሎት ሄዳን። በድጋሚ ዛሬ እዩ አቤላን እንዳገኘችው ምን ነው አዳሩን እንዴት ነበረ? ምን ነው ከማታ በኋላ ጠፋህ? በማለት ታስጨንቀዋለች። እሱም የምን አዳር እንደሆነ ሲጠይቃትም ምን ነው ከኔ ጋር እንዲያብረን ያደር ነው፣ ምን ነው የቀመስካትን ነገር ረሳሃት? በማለት ታጭበረብረዋለች። እሱም በጣም ደንግጦ ዞር ሲል እኑን ፈርታ ከሆነ እኑ የለችም፣ ምንም እንዳትፈራ ውዴ ማሬ እያለች የባሰውኑ ታሸማቅቀዋለች። እሱም ድጋሚ አይኗን እንዳያት ጥሏት ይሄዳል። ለወሌ ጋር ደውሎ ሊገናኙ ሲል ኩቻ የሆነ ነገር ሁሉ እያሳበደው ብቻውን እየጮኸ እያለ ልዑል ያገኘዋል። ከዛም በኋላ ምን እንደሆነና እንደዚህ የሚያደርገው ፖሊስ ባያገኘው እብድ ነው ብሎ እንደሚያስረው ይነግረውና አሁን ወጥተን ዘና እንበለው ማለት አብረው ተያይዘው ይወጣሉ። አቤላም ወደ ቤት እየመጣ ነገር ግን ምግብ ስለራበን አብረን እንገናኛለን በማለት ይወጣሉ። ነገር ግን መቅዲ በፍጥነት መታ ኩቻ ከሴት ጋር እታይ ሰፈር እየተጓተተ እንደሆነ ትነግራታለች። በጣም ትናደድና ከሴት ጋር መሆኑ የራሱ ጉዳይ፣ ሰፈር ድረስ የሚመጣው ለምንድን ነው በማለት በጣም ተበሳይታና ተናዳ መጥረጊያዋን ይዛ ስትወጣ በቦታው አልነበሩም። ትንሽ እንኳ ልትረጋጋ ብትሞክርም ነገር ግን ያረጋን ነገር ሁሉ እስከ ዛሬ ድረስ በእሷ ላይ መጫወቱና ይሄ ሁሉ ነገር ሲፈጸምባት የነበረው የክደት ቃላቶችን እየደረደረ ውስጧን የበለጠ አሟታል። ትንሽ ከቆየች በኋላ ልጆቹ ስላልመጡ ወይም እሷና እሱ ፍቅረኛሞቹ ስለሌሉ እዩ ደንቦክ እያለች ወይም እየተደበለበለች ትመጣለች። ትንሽ ከመጣች በኋላም አንድ ሴጣን መጣችልሽ፣ እሱን ብታጨውም በዚህ ግን አጣጨው ትላታለች። እሷም ያን መጥረጊያ ይዛ ወደ እሷ ትሮጣለች። አግኝታ ትቀጠቅጣታለች ወይስ እዩ ታመልጥ ይሆን? ትንሿ ዛሬ ምንም ይዙ እየከሳባትና የእናቷን አደራ እየተወጣሁ የመሰለኝ አይደለም፣ ስለዚህ ልንከባከበና ልትበላ ይገባም በማለት ለዛ ከሆነ ሚስትነቱን ትተሽ ለምን እናት አኮኝኝም ሲልም ካልክ ምን ቸገረኝ፣ ለአንተ እናት ለጆሲ ሚስት ሆነዋለሁ በማለት እጅጉን ታበሳጨዋለች። ጀመረሽ የዚህን የሰውዬ ስም በስተትም እንዲጠሪብኝ አልፈልግም ሲላትም እሷም እንደማትፈልገውና ነገር ግን አንተ ደግሞ እኔን ጣል ማድረግ ካጀመርክ ይሄን እንደምጠቀም አውቀህ ግባበት በማለት ታስፈራረዋለች። በጣም ተናዶ ጆሲ